ሰዎች ከቀን ወደ ቀን እየተመቸኝ የመጣ ሰው ማን እንደሆነ ታውቃላችሁ? ቃሉ ፕሮቴክስ ነው። እውነት ይሄ የሚያረጋቸውን ነገር ማለት ልብሱም ይሄ የሚሰራቸው ቪዲዮ ሳይሆን ማለት ነው በቃ the way he is the way he act I think በቃ ሶሻል ሚዲያ ላይ ያለው ፐርሰና በጣም የሚመቸኝ እና እንደምታስቡት አይነት ሰው አይደለም ብዬ አስባለሁ። ደግሞ ሁላችንም ጭንቅላት ውስጥ እንዳለው ይሄ ነግራችሁ አይደለም እንዳልኳችሁ ብቻ 1 ሚሊዮን ፎሎወር መግባቱን አስከመልክቶ እንግዲህ ፖስት አድርጎ ነበር ይሄንን ስቶሪ እና ያው አንድ ይላል ኪኩ እንደምትመለከቱት ስለሰው ቀድጄ ልልበሰው ይላል። ከዛ ቀደማችሁኝ ይላል ያው ቢት ሚ ቱ የሚል በእንግሊዝኛ ደግሞዋል እና ጀለስ 1 ሚሊዮን ሰለብሬት እያደረገ 2.6 ገብቷል ኢንስታግራም እንደምትመለከቱ እና ሁላችንም ጭንቅላቱ ላይ እንደምናስበው አይነት ሰው አይደለም ያልኳችሁ አይነት ሰው እንደሆነ ታውቃላችሁ። ይሄ ያለለ ቃሉ ፕሮቴክስ ሲባል ይሄ ልጅ በቃ ከእንትን ወጥቶ ከችግር ወጥቶ እዛ ላይ የሚያልፍለት እንደዛ ነው ሁላችንም እያሰብን ያለነው። ግን ልጁ እንደዛ አይነት ሰው አይመስለኝም። በቃ ይሄ ዌል ፕሪፔርድ የሆነ ፐርሶና ተሰጥቶት አስቦበት በቃ እንደዚህ አይነት ቦታ ላይ እየሰራ እንደዚህ አይነት እንትን ሆኖ ነው እንጂ ይመስለኝ እንደዚህ አይነት ልጅ አይመስለኝም። እኔ ቃሉ ፑቲክ እያልኩ ደጋግሜ ቪዲዮ የምሰራው እንግዲህ ዓለም ላይ ያሉ የሶሻል ሚዲያ ኢንፍሉዌንሰሮች ከምስራቅ ጫፍ እስከ ምዕራብ ጫፍ ከሰሜን ጫፍ እስከ ደቡብ ጫፍ በዚህ መልኩ እንደምታዩት እሱን አስመስለው ቪዲዮ ይሰራሉ። በጣም ከብዙዎቹ ቆርጬ ነው የተወሰኑትን ማሳያችሁ ምን ያህል ሰው እንደሚያይላቸው እነሱንም እያያችሁ እና የኛዎቹ ሚዲያዎች ኢቢኤስን ጨምሮ ሌሎች የመንግስት ሚዲያዎች የግል ሚዲያዎች መቀሌ ሄዶ ይሄን ልጅ ኢንተርቪው ማድረግ እሱን ወደ ዓለም መድረክ ማምጣት ከብዷችሁ ነው ጥያቄ ስለሆነብኝ እና ለናን ለዚህ ልጅ ያለ ነው እኛ ነን እንግዲህ ማገዝ ልጅ ነው ገና ብዙ ሰው ላያቅ ይችላል። እኛ ካረዳ ነው ፑሽ አድርገን ካልሄድን ማን ነው ሊያግዘው የሚችለው? ይሄ እድል አንድ ነው ይመጣ ካለፈው ሌላ ሰው ፓተንቱ ከወሰደ ያበቃለታል ማለት ነው እና ምንድነው የያዘን? ወይስ እኔ ልምጣ በአካል ልምጣና ልሂድ? ያም ከሆነ ማድረግ ይችላል። ስለዚህ ጋይስ ፕሊዝ በመጨረሻም ቃሉ ቡቲክ ወደ አዲስ አበባ ገብቷል። ሁላችሁም ዌልካም ቃሉ ቡቲክ በሉት። the most viral person in the world አሁን ሸገር አዲስ አበባ ይገኛል ማለት ነው። ሁላችንም እንግዲህ ከሱ እጅግ በጣም ትላልቅ ስራዎችን እንጠብቅ። በዓለም አቀፍ ደረጃ the most viral person in the world ተብሏል። በዚህ ሰዓት የኢንስታግራም ፎሎወሮቹ ኦልሞስት 2.6 ሚሊዮን ደርሰዋል። በየጊዜው ከፍተኛ የሆነ ጭማሪ ነው የሚያሳየው። እያንዳንዱ ቪዲዮዎቹ በጣም ቫይራል ናቸው። 10 ሚሊዮን በላይ ቪውዎች ናቸው ያሉት በአቨሬጅ። ይሄ ልጃችን ወደ አዲስ አበባ መጥቷል። በጣም የሚጠበቅ ብዙ ትላልቅ ስራዎችን ይሰራልና እኔም ከወዲሁ መልካም እድል ኮርተንብሃል ለማለትም ወዳለሁኝ።